የሮናልዶ የቅጣት ምት ለምን ተለወጠ? ክርስቲያኖ ሮናልዶ በአንድ ወቅት በዓለም ላይ ማንም የማይደርስበት ሁሉም ሰው ሊኮርጀው የሚመኘው የቅጣት ምት ንጉሥ ነበር። የእርሱ ልዩ የናክል ቦል ቴክኒክ ከፍተኛ የእግር ኃይል የሚጠይቅ ቢሆንም ኳሷ በአየር ላይ እያለች በድንገት አቅጣጫ እንድትቀይር በማድረግ ግብ ጠባቂዎችን ታሰናክል ነበር። ይህ አስደናቂ የአጨዋወት ዘዴ ከ2008 እስከ 2014 ባሉት ዓመታት በርካታ ታላላቅ ግቦችን አስቆጥሮበታል። ነገር ግን በ2014 ስር የሰደደ የጉልበት ሕመም ወይም ቴንዶኒቲስ እንዳለበት ከታወቀ በኋላ የእርሱ አስደናቂ ኃይል መመናመን ጀመረ። ይህ ጉዳት ከጊዜ ወደ ጊዜ እየባሰ የሚሄድ በመሆኑ ሮናልዶ ከክንፍ አጥቂነት ወደ ማዕከላዊ አጥቂነት እንዲቀየር አስገደደው። ከዕድሜ ጋር የእግር ኃይሉ ቢቀንስም የቅጣት ምት ቴክኒኩን ከቀነሰ ኃይሉ ጋር በሚሄድ መልኩ ወዲያውኑ አላስተካከለም ነበር። ናክል ቦል ቴክኒክ ደግሞ ኃይል ከሌለ ውጤታማ አይሆንም። ሆኖም ግን ይህ ማለት ሮናልዶ ሙሉ ለሙሉ ችሎታውን አጥቷል ማለት አይደለም። ሮናልዶ እንደ ታላቅ ተጫዋች ሁልጊዜም ከአዳዲስ ሁኔታዎች ጋር የመላመድ ችሎታ አለው። በእርግጥ የቀድሞ የናክል ቦል አስማት ብዙም ባይታይም አሁን ላይ የቅጣት ምቶቹን ይበልጥ በብልሃትና በቅስት በማስገባት ላይ ትኩረት አድርጓል። ኳሷን በብልሃት ማሽከርከርና በትክክለኛው ቦታ ማስገባት ላይ ትኩረት ማድረጉ አሁንም ጠንካራ የቅጣት ምት አስቆጣሪ መሆኑን ያሳያል። በተቃራኒው ተቀናቃኙ ሊዮኔል ሜሲ ከጊዜ ወደ ጊዜ የቅጣት ምት ችሎታውን እያሻሻለ መጣ። የእሱ ቴክኒክ ከመጀመሪያውኑ በኃይል ላይ ሳይሆን በምርጥ ቅስትና በኳሷ መሽከርከር ላይ የተመሰረተ ስለሆነ ዕድሜ እየገፋ በሄደ ቁጥር ይበልጥ የተጠናከረ ሆኖ ቀጥሏል። ታዲያ የሮናልዶ የቅጣት ምት ጉዞ ከጥሬ ኃይል ወደ ብልሃት የተሸጋገረ ቢሆንም አሁንም የጨዋታውን ውጤት ሊቀይር የሚችል ታላቅ ተጫዋች ነው። ምንም እንኳን የቀድሞው ልዩ የናክል ቦል አስማት ባይኖርም አሁን ያለው የተለወጠው የቅጣት ምት አጨዋወት ችሎታው ለቡድኑ ወሳኝ አስተዋጽኦ ማድረጉን ቀጥሏል።